ልጆቻችን ራሳቸውን፣ ጓደኝነታቸውን፣ ቤተሰብነታቸውን ሁሉ ነገራቸውን የሚያጡበት አንድ ቤት ውስጥ ያለ ነገር አለ። ኤአይ ቦት ይባላል። ስንቶቻችን ስለ ኤአይ ቦት እናውቃለን? ልጆቻችን ኤአይ እንዴት እንደሚጠቀሙ ስንቶቻችን የምናውቀው? እነዚህ ትንሽ ልጆቻችን ኤአይ ተብሎ ኤአይ ቦቶች ይመጣሉ። ጨዋታ ሲጫወቱ ሊሆን ይችላል። ከዛ በኋላ ቻት ማድረግ ይጀምራሉ። እነዚህ ልጆች ገና ልጆች ናቸው። በዛ በኩል ይመጣላቸው ጥያቄ መልስ ይሰጣሉ። ከዛ በኋላ ስለ ልጆቻችን ያለውን መረጃ ሁሉ ያ ኤአይ ቦት ይወስዳል። ከዛ በኋላ እያዞረ እዛች ላይ ካስቀመጧት ነገር እየተነሳ እነሱን ወደሱ ይስባቸዋል። እነዚህ ልጆች እዛ በኩል የሚያወራው መሽድ መሆኑን ይረሱና ልክ እንደ ሰው ይቀርቡታል። ስለዚህ ምንድነው የሚያደርገው? በቃ ወደ እኔ ነይ እያለ ልጆቻችንን ከቤተሰብና ከጓደኞቻቸው ያርቃቸዋል። ከዛ በኋላ ልጆቻችን ያንን ነገር ስለኛ ለማንም ሰው እንዳትነግሩ የሚል መልእክት ስለሚደርስላቸውና ብዙ ከዛ ጋር ከማውራታቸው የተነሳ ልክ ጓደኛ የልብ ጓደኛ ያገኙ ስለሚመስላቸው ሁሉ ነገራቸውን ጥለው ወደዛ ሄዳሉ። ያ ደግሞ ልጆቻችንን ማንነታቸውን ብቻ ሳይሆን የሚያሳጣቸው ህይወታቸውንም እያሳጣቸው ያለ ነገር ነው። ስለዚህ እንደ ወላጅ ስለዚህ ነገር እናወራለን ወይ? ኤአይ ቦት ምንድነው? ልጆቻችንን አጠቃቀሙ እንዴት ነው የሚያውቁት? እንዴት ነው የምንረዳቸው? ወላጆች እንጠንቀቅ፣ እናንብብ፣ ልጆቻችንን እንከታተል፣ እናውራቸው። በማስፈራራት ሳይሆን ሁኔታውን በትክክል በማስረዳት ልጆቻችንን እንጠብቅ።